ከፍ አድርገው ሲያሸክሙ አንተ የቶል እኔ ከምድርቷ በታች በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ይዛለው አንተ ላይ አልከበደህም? እኔ ተሸከም ትከብዳለህ። እግዚአብሔር አሸክሙኝ ማለት ሶዶማውያንን ማስቆመው ሆነ ማጠፈው ነን። በዚህ ዓለም ከኔ በኋላ ነብይ አይነሳ እንደስም የመጥራት አገልግሎት ስትራት እንደምትላ ነገር አለ። ለምሳሌ እስኪ አውልቅ እንድብም ጭምር ቆጥረላት እንድብ በዚህ የኔን ቅድም ስንት ነው ማለት ጌታ ዘጋጅቷል። አገልጋይን ነካሰው ራሱ ነው የሚጠፋው ማለት ልቀቅ ሳንል ራሱ ልቀቅ ሳንል አሁን ብዙዎቹ አገልጋይ ነቢያትን ግን አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የሀበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ ሀበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ እንዲሁ ቀጥ ብለው 70 ተጽፎ አየሁ። ከዛ 70 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው። ማን እንደዚህ ነገረህ? ራእይ አየሁ። ተመልሰተኛህ ወይስ እኔ ጋር ደውለ የምታጣው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቀንደም ትቆጥራለህ። አሁን አንድ ስልክ ብደውል ትተነብይለታለህ? አሁን በዚህ አንድ ሰው ጋር ልደውል በአፍ ቃል ነው የምትያዘው። እና ይስጥልን አንድ ነብይ ጋር ነው ያለሁት ቀረጻ ላይ ነኝ ስቱዲዮ። ማንኛውም ሰው ጋር ይደውልልኝ እተነብይለታለሁ በትክክል ብሏል። ስለዚህ አሁን አንተ ጋር አያቅም ማን ይሁን ምን ይሁን አያቅም ቢከር ላይ አድርጌ ቀጥታ የሚተላለፍ ፕሮግራም ነው የሚለውን ብቻ ስማውና ታረጋግጥልናል። አንተ እንዳልነገርከው እኔ በምን እነግረዋለሁ? እኔ እኮ አልነገርኩትም። ይኸው አሁን ስፒከር ላይ አድርጌያለሁ። እኔ ማን እንደሆነ ነግሬያለሁ። አይ አልነገርከኝ። የኢንተርቪው ሜዳ ላይ አሁን እኔ ካንተ ጋራ የማወራውና ለህዝቡ ማስተላልፈውን እንጂ ማስበው ስለዚህ ጉዳይ አይደለም ማስበው። አንተ ነህ እንደምታስበው አስበህ ነው እንደምትናገረው። ለምንድን ነው እኔ ታዲያ አንተ የምጠይቀኝን ጥያቄ ሳላስበለት ነው ለሱ የምትነበየው? አስበህ ነው እንዴ? ዘፈን ላይም ገብቼ ነበረ ሞክሬ ነበረ። ከዚህ በፊት ማገለግለውን መጽሐፍ ቅዱስ ቀምቼ ሽጬ ጠጅ የጠጣው ሰው ነኝ። 6 ወር ጾሜ የተቀበልኩት። 6 ወር ጾምክ? ለዚህ ያው ቢዝነስ ላይ ባይዘው እኔ ያዕቆብ ነኝ። ያዕቆብ ብቻው ወጥቶ የ2 ክፍል ሰራዊት ሆኖ ተመለሰ። እኔ ማርፔ ብነግድ ያዋጣኛል ብል ታምናለህ? የእውነትን ነው ማለት ማርፔ ብነግድ ያዋጣኛል። በስራ የነካውት ነገር ምን ትነግዳለህ? እኔ ማለት ምንም በድላላ ሰራለሁ። የውጭ ኤጀንሲ ነኝ። ዶላር ላይ ሰራለሁ። ሙሉ ለአገልግሎት ራስን ሰተ ማለት እንደዛ አይነት አገልግሎት አይመችኝም። የዞሬ ጫማ ለምን አደርጋለሁ አባቴ? አሁን ቢኤት በምንነዳ ጊዜ ነው ሁሉ የመጣው እንጂ ጌታ ምስክር ነው ማውራ ሰው እኔ የሚለው ነው ያምናል ማለት ይቀበላል ዝም ብሎ በተለይም ፕሮፌት ወይም ሐዋርያ እስራኤል ዳንሳ ላይ ከዚህ ከዳይመንድ ጋር የነበረ ግርግር ነበርና አግሬሲቭሊ ተቆጥተህ ስትናገር ነበረ። ያንን ሐሳብ ለምን አነሱ የሚለው በምን ምክንያት ነው? 60 ሚሊዮን የሚያወጣ ምናምን ያለው አሁን አስቦ ነው። በዛን ጊዜ ጉዳዩ የሞቴ ነው። በዛን ጊዜ ይያድግ ጊዜ ነው ወንድሜ። አሁን ብልጽግና ነው። ሰው ሁሉ በልጽጓል። አይምሮ ሁሉ በልጽጓል። እንዲባረክ ሰጠው ይላል ዳይመንዱ። ያምጣ እኔም ልጸልይለት ሊባርኩ ካለ ሌላውን ያምጣ 60 ሚሊዮን የሚያክል በዛን ጊዜ ዛሬ 8 ዓመት 60 ሚሊዮን እኮ 6 ቢሊዮን ማለት እኮ ነው። ምን ሆነ ነው? መጽሐፍ ቅዱስ ላይ ኢየሱስ ያገለገለው ጴጥሮስ ያገለገለው ጳውሎስ ያገለገለው አገልግሎት ነው እያገለገልኩ ያለው። አይውልህ ማንም ወንጌል መነሻው የት ነው? ከወላይታ ነው። ይሄ ወላይታ ላይ በ8 ሰዎች የተጀመረው ወንጌል 40 ሚሊዮን የደረሰው በዩኔስኮ ላይ መመዝገብ አለበት። ዩኔስኮ ላይ መጀመሪያ ወንጌል የተቀበለን የመጀመሪያ ኢትዮ እስራኤል እንባላለን እኛ ወላይታዎች። እኛ ባይዘው ከኢባብ ጋር ከዛንዶ ጋር ከአዳልሞቴ ምናምን የሚባለው ጋር እኮ አላደገንም። ደስ የሚለኝ ነገር በወላይታ ላይ በ8 ሰዎች የተጀመረው ወንጌል